ያለቀሽ ነው ነግሬሽ አውቃለሁ ስታለቅሺ እንዴት እንደምታምሪ እግዚአብሔር ያስለቅስሽ እንዳልልሽ የልጄ ልጅ በሆድሽ ይዘሽ እኔን ማን ያስለቅሰኛል ብለሽ ነው እኔን ማስለቀስ የሚችል ሰው አልተፈጠረም እና ትረጅናለሽ ወርዲ በጣም ይቅርታ አድርጉልኝ ምረዳችሁ ደስ ይለኝ ነበር ግን አልችልም ይገባኛል ህይወትሽን አደጋ ላይ መጣል አትፈልጊም ታዩ በራሳችን እንወጣዋለን አሁን ምን ልታደርጉ ነው ታዲያ የማትረጅኝ ከሆነ ለምን ነግርሻለሁ ይቅርታ ምን ትመስላለች ስታስጠላ ጥሩ ሰው መስለኝ ነበር ነገር ግን ልክ እንዳክስቷና እንዳክስቷ ልጅ ክፉ ናት አትፍረጂባት እንዴት ነው ማልፈርድባት ቀላል ፈርድባታለሁ እናቴን ወዳታለሁ እያለች የሰው እናት ላይ የሚሰራውን ግፍ ግን እያየች እንዳላየች ማለፍ ትችላለች ፈርታ እኮ ነው አዲስ አበባ የመጣችው ሰርታ ቤተሰቦቿን ለመርዳት ነው እኛስ የሰው ቤት ተቀጥረን እየተሰደብን የምንሰራው ደልቶን ነው ወይስ እናትና አባታችን እርዳታ ስለሚያስፈልጋቸው ነው በቃ ተያት እና እኔና አንቺ ምን እንደምናደርግ እናስብ ምን እንደማደርግ አውቃለሁ ዛሬ ዮዲት ሳትጋለጥ እዚህ ቤት አታድራትም የኔን መጋለጥ ስትጠብቂ መቃብርሽ ውስጥ ትገቢያለሽ ማንም አይነካኝም ማንም አይነካኝም ብለሽ ስታስቢ ባላሰብሽበት መንገድ ትጋለጫለሽ ተመልከች እንዴት እንደሚሰራራት ወይኔ ምን ልናደርግ ነው ሻው እንዴ ነገርኩሽ አይደል እንዴ ስለዚህ ቪዲዮን ዩቲዩብ ላይ እንደለቀቅ ነው በተመሳሳይ ሰዓት የመርዙን ዕቃ ደግሞ ፖሊስ ጣቢያ ይዘን መሄድ አለብን አዎ እና ምን እየጠበቅን ነው ቪዲዮን ልቀቂዋ እሺ ኤዲት ላድርገዋ ለተመልካቾቼ ክብር አለኝ ቆንጆ ተንኮሏን ከፊት ለፊት ላድርገው አንቺ ጉደኛ አሁን ደግሞ ኤዲተሮች አዎ ካሜራውን ቀርጫለሁ የቀረጽኩትን ደግሞ ቆንጆ አድርጌ ኤዲት ማድረግ አለብኝ እንደው የቤት ሰራተኝነቱን ትቼ ኤዲተር ልሁን እንዴ ስንቱን ነው የምትመኘው አማካሪ ትሆኛለሽ አሁን ደግሞ የፊልም ባለሙያ አንዱን ምረጭ እንጂ እኔ ምን ያንሰኛል ሁሉንም መሆን አልችልም አንቺ ፊልም ባለሙያ ሆነሽ እኔስ ምን ልሆን ነው ደራሲ ትሆኛለሽ ደራሲማ አንቺ ነሽ እኔን ታሰለጥኝኝና እኔ ካሜራማን ሆናለሁ ከዛ ሁለት ሰራተኞች የፊልም ባለሙያ እንሆናለን የድርጅታችንን ስም ማን ብንል ይሻላል ዓለምና ፀሐይ የፊልም ፕሮዳክሽን እንለዋለን ዓለምና ፀሐይ በጣም ደስ ይላል ቀላል ደስ ይላል ኤዲቲንግ አላለቀልሽ ትንሽ ቀረዋል ፈጣሪ የሚያግዘው ለተንኮለኛ ሰው ነው መሰለኝ አንቺ ታረክሻለሽ እኔ ደግሞ ስቃለሁ ተመስገን ጌታዬ በይ እንግዲህ መልካም ማልቀስ ደግሞ ብዙ አታልቅሽ እንትን ፍራሹ እንዳይረጥብ እንዳይቆረቁርሽ ብዬ ነው ለነገሩ አንቺ ኮረኮንች ጋር ትተኛለሽ ወዴት ነው የምትገቢው ወደ ቤቴ ወዴት ነው ወደ ቤት የት ነው ቤትሽ የኔ ቤት ነው አትገቢ ለምን ምክንያቱም ከኔ ተቃራኒ የቆመ ሰው ቤት ያስገብቼ ማኖር አልፈልግም ተቃራኒ መቼ ነው ተቃራኒ የቆምኩት ለዛች አመዳም ከኔ ካክስሽ ተቃራኒ ቆመሽ አልተከራከርሽም ንገሪኛ አልተከራከርሽም እኔ መጥፎ እሷ ጥሩ መጥፎ ነሽ ወጣኝ እንዴ አባዬ አልሽ እንጂ ከዚህ በላይ ማለት አለ እንዴ ዮርዳኖስ ብቻ አንድ ጥያቄ ልጠይቅሽ ይኸውልሽ መጤ ሆነሽ ቤትስ መጪ መጤነሽ ብዬ ሳላባርርሽ ግድፍ አድርጌ አልተቀበልኩሽ ተቀበለሽኛል አንቺ ግን ምን አደረግሽ ያጣፈሽ ልጅ ለከሽ ለዛች ፈጣሪ እንኳን ለማይፈልጋት አሮጌ ተከራከርሽልኝ ይቅርታ አድርጊልኝ አባዬ ሁለተኛ አይለመደኝ
ይቅርታሽ ደረሰኝ ምነው ከረፈደ የሚለውን ዘፈን አታውቂው? እሱን ጋብዤሻለሁ። የይቅርታው ጊዜ ደግሞ አልፏል። የኔ ውድ በይ ከቤቴ ውጭልኝ። አባዬ የት ሄዳለሁ? አላውቅም። እኔ የምፈልገው ግን ከዚህ ቤት እንድትወጪልኝ ብቻ ነው። አክስቴ እባክሽ ስለ እግዚአብሔር ብለሽ። እሺ ልጄ፣ ስለ እግዚአብሔር ብዬ አንድ ነገር አደርግልሻለሁ። ምን? መረጃ ሰጥሻለሁ። እዚህ አካባቢ ጅብ አለ። ውጭ ካደርሽ ሊበላሽ ስለሚችል ውጭ ደርሽ። ኖረሽ አልጠቀምሽም። ሞተሽ እስቲ የጅብ ራቱኝና ጅቡ ይጠቀም። ልረዳችሁ ፈልጋለሁ። ሀሳብሽን እንዴት ልትቀይር ይቻልሽ? በጅብ እንድበላ ለሚፈልግ ሰው እንዴት ጥሩ ሆናለሁ? አባዬ ነቻ ከቤት ያባረረች። እንዴት አወቅሽ? አውሬ ናቸው። አውሬ ሊሰራ የሚችለው ስራ ደግሞ ተገማች ነው። እንዴት ነው ልረዳችሁ የምችለው? በእውነት በጣም ነው የምናመሰግነው። አሁን ግን እርዳታሽ አያስፈልገንም። እርግጠኛ ነሽ? እርግጠኛ ነኝ። አሁን ቪዲዮውን ኤዲት አድርጌ ዩቲዩብ እና ቲክቶክ ላይ ልንለቀው ስንል ነው የመጣሽው። ለካ ካርድ የለውም። ካርድ መግዛት አለብኝ። ለካርድ መግዣ እኔ ልሰጣችሁ እችላለሁ። በዚህ እንኳን ልርዳችሁ። አይ አያስፈልግም። ቅድም ስላናደድኩሽ በጣም ይቅርታ አድርጊልኝ። ይሄ እንኳን መካሻ ይሆነኛል። እሺ ካርድ ገዝቼ ልምጣ። እዚሁ ጠብቁኝ። ምንድነው የምትፈልገው? ገንዘብ ከሆነ ምንም የምሰጥ ነገር የለኝም። ዋጋሽ ውድ ነው። አንቺ ለማገዝ ስንት እንደተከፈለኝ ታውቂያለሽ? ማን ነው እኔን ሊያግተኝ የፈለገው? አለምን አይተሻታል? አላየኋትም። እንዴት ነው ያላየሻት? እማዬ ምን ሆነሻል? እሷ እኮ የዓለም ጠባቂ አይደለችም። ዓለም የምትሄድበትም አትሄድበትን እሷ የማወቅ ግዴታ እኮ የለባትም። ችግር የለውም ፍቅሬ። እማዬ ዓለም የት እንደሄደች አላውቅም። ምናልባት ሱቅ ሄዳ ይሆናል። ከምሽቱ 4 ሰዓት እኮ ነው። ሱቅ ብትሄድ ይሄን ያህል ትቆያለች? እዚህ ሲወደድባት መርካቶ ሄዳ ይሆናል እንጂ ምን ትሆናለች እንዴ? ቆይ እማዬ እስከ ምሽት 4 ሰዓት ምን ታደርጋለች? የት ሄዳ ነው? እሱን ልጠይቅሽ እንጂ ዓለምን የሆነ ነገር ብለሻት አስቀይመሻት ነው አይደል? ምን ልላት እችላለሁ እማዬ? ዓለምን እኮ እንደ እህቴ ነው የማያት። አትዋሽኝ፣ ውሸታም። እማዬ ሚስትህ ውሸታም ነች። እማዬ ቅድም ይቅርታ አስጠይቆት ይቅር አላሉኝም እንዴ? መተሽ ሰደብሽኝ እንጂ መች ይቅርታ ጠይቅሽኝ? ባለጌ። እማዬ ምንድን ነው የምታወሪው? እየተሳደብሽ እኮ ነው። በቃኝ። አንተን ፈርቼ እስከ ዛሬ ዝም ብያለሁ። ከዛሬ ጀምሮ በቃኝ። ትሰሚያለሽ? ዓለም የት እንዳለች ትነግርኛለሽ። ያለበለዚያ ቤቴን ለቀሽ ትወጫለሽ። እማዬ የት ነው ለቃ የምትሄደው? ቤቷ እኮ ነው። ልጄ ከፈለክ አንተ ሚስትህን ተከትለ መሄድ ትችላለህ። ምን ስትሰድበኝ ዝም ብለሃል፣ ስትመታኝም ዝም ብለሃል። እኔም ያንተን ደስታ ብቻ ፈልጌ ዝም ብያለሁ። አሁን ግን ዝም አልልም፣ በቅቶኛል። ትሰሚኛለሽ? ዓለም አንድ ነገር ትሆንና ከአንቺ ራስ አልወርድም።